ሰላም ጤና ይስጥልኝ ዶክተር አለም ነኝ። ብዙሃኖቻችን አንዳንድ ጊዜ ከመጠን ያለፈ የፈስ ልቀት እንዲሁም አንዳንድ ጊዜ ደግሞ ፈስ ያልሆነ ነገር ግን ከፈስ ያልተናነሰ የሆድ መጮ ሲያጋጥመን ይስተዋላል። የሚገርመው ደግሞ አንዳንድ ጊዜ ያለንበት ቦታ የሚበክል ለኛም ምን ሆነን ነው የሚያስብል የሽታ ያለው ፈስ ያጋጥመናል። እንደዛ አይነት አጋጣሚዎች በአንድም ሆነ በሌላ መልኩ ከተመገብናቸው ምግቦች ጋር እንዲሁም ከራሳችን ጤንነት ጋር የሚያያዙ ናቸው። ለምሳሌ ከፈስ ያልተናነሰ የሆድ መጮ ከሚያስከትሉ ምክንያት ውስጥ አንዱ በትንሹ የአንጀታችን ክፍል ውስጥ ከመጠን በላይ የባክቴሪያዎች ማደግ መባዛት አንዱ ሆዳችን በጣም እንዲጮ የሚያደርግ ምክንያት ነው። ሌላኛው በጣም ሽታ ያለው እንዲሆን ከሚያደርጉት ውስጥ ደግሞ በሰልፈር ማዕድን የበለጸጉ ምግቦችን መመገብ ፈስ ሽታ እንዲኖረው የሚያደርግ ንጥረ ነገር ነው። ፈስን መፍሳት ጤናማና በማንኛውም የህብረተሰብ ክፍል ላይ የሚያጋጥም ክስተት ሲሆን አንድ ጤናማ ሰው ከፈስ ጋር በተያያዘ መጨነቅ ያለበት ለምሳሌ በቀን ውስጥ ከተለመደው እንዲሁም ከጤናማ የፈስ ልቀት ድግግሞሽ አንፃር ብዛቱ እየጨመረ በሚሄድበት ጊዜ እንዲሁም ሌላኛው ከተለመደው የፈስ ሽታ የተለየ ሀገር የሚበክል አይነት የፈስ ሽታ ሲሆን ከጤና ችግር ጋር ሊያያዝ ይችላል። በዚህ ጊዜ ተገቢውን የጤና ክትትል ማድረግ አስፈላጊ ነው። ከዚህ በተጨማሪ ከፍተኛ የሆነ የሆድ መነፋት ለያዥ ለገናዥ የሚያስቸግር ኃይለኛ የሆድ መጮ የሚከሰት ከሆነ ከተለያዩ የጤና ችግሮች ጋር ሊያያዝ ይችላል። ለምሳሌ ከጨጓራ ህመም፣ ከሆድ ድርቀት፣ ከአንጀት ውስጥ የባክቴሪያዎች ክምችት መጨመር የመሳሰሉ የውስጥ ደዌ ችግሮች ጋር ሊያያዝ ይችላል። ስለዚህ አስፈላጊውን የህክምና ክትትል ማድረግ የግድ ይላል። በዚህ ቪዲዮ በሰውነታችን ውስጥ ፈስ እንዴት እንደሚፈጠር እንመለከታለን። በተጨማሪም በቀን ውስጥ ከመጠን የበዛ ፈስ ለምን እንደሚያጋጥም እንዲሁም ሽታ ያለው ፈስ ለምን እንደሚከሰት መንስኤዎቻቸውን እንዲሁም የመፍትሄ ሐሳቦችን እንመለከታለን። በመጨረሻም ኃይለኛ የሆድ መጫው የሚያስከትሉ ምክንያቶችን እንዲሁም ማድረግ ያሉብንን የመፍትሄ ሐሳቦችን እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንደተለመደው ይህን ቪዲዮ መመልከት ሲጀምሩ የላይክ ምልክቷን በመጫን ያበረታቱን። እርሶም ከፈስ ጋር በተያያዘ ያጋጠሙትን ገጠመኝ በኮሜንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንድ አካል ይሁኑ። አዳዲስ ቪዲዮዎችን ስንለቅ ወዲያውኑ እንዲደርሶ የደወል ምልክቷን ይጫኑ። ፈስ በምግብ መፈጨት ሂደት ውስጥ በአንጀታችን ውስጥ የሚፈጠር የተፈጥሮ ውጤት ነው። አብዛኛውን ጊዜ ጤናማ ፈስ ብዙም ሽታ የሌለው ሲሆን በውስጡም የተለያዩ ጋዞችን ይይዛል። ለምሳሌ ናይትሮጅን፣ ኦክሲጅን፣ ካርቦን ዳይኦክሳይድ የመሳሰሉትን ጋዞችን ይይዛል። አንዳንድ ጊዜ በምግብ መፈጨት ሂደት ውስጥ እንዲሁም በአንዳንድ ተዋሲያን አማካኝነት ሌሎች ጋዞች እንደ ሃይድሮጅን፣ ሚቴን፣ ሰልፈር ኮምፓውንድ የመሳሰሉ ጋዞች ሊፈጠሩ ይችላሉ። አብዛኛውን ጊዜ ጤናማ አዋቂ ሰዎች በቀን ውስጥ ከ10 እስከ 20 ጊዜ ይፈሳሉ። ይህ መጠን ግን እንደ አመጋገብ፣ የአኗኗር ዘይቤ እንዲሁም ከጤንነት ሁኔታ ጋር መጠኑ ሊለያይ ይችላል። ስለዚህ በቀን ውስጥ ከ10 እስከ 20 ጊዜ መፍሳት እንደ ጤናማነት ይቆጠራል። መጠኑ ከዚህ ሊያንስም ከፍ ሊልም ይችላል። መጠኑ ሲያንስም እንዲሁም ሲበዛ ሁልጊዜ የጤና ችግር የሚያመለክት ባይሆንም በከፍተኛ ሁኔታ ከተለወጠ ወይም ከሌሎች ምልክቶች ጋር አብሮ የሚመጣ ከሆነ የጤና ችግር መኖሩን ሊያመለክት ይችላል። በሰውነታችን ውስጥ ፈስ በተለያዩ መንገዶች ይፈጠራል። ከነዚህም መንገዶች ውስጥ የመጀመሪያው ወደ ውስጥ በምንወጣው አየር አማካኝነት የሚፈጠር ነው። ለምሳሌ ምግብ በምንበላበት ጊዜ፣ በምንጠጣበት፣ በምንናገርበት እንዲሁም ማስቲካ በምናኝክበት በመሳሰሉት አጋጣሚዎች አየር ወደ ሆድ እንዲገባ ምክንያት ይሆናሉ። አየር ወደ ሆድ ከገባ በኋላ ወደ ትንሹ አንጀት ይሄዳል። በዚህ ጊዜ ወደ ውስጥ የገባው አየር በመተንፈስ ስርዓት፣ በማስነጠስ በመሳሰሉት ከሰውነታችን ይወጣል። ነገር ግን የተቀረው አየር ወደ ትልቁ አንጀት ይሄዳል። በዚህ አማካኝነት ሰውነታችን ይህ ወደ ትልቁ አንጀት የገባው አየርን ለማስወጣት ሲል ፈስን ይፈጥራል። ሁለተኛው በአንጀት ውስጥ የሚገኙ ባክቴሪያዎች ከመፈጨት የተረፈውን ምግብ በሚመገቡበት ጊዜ ባክቴሪያል ፈርመንቴሽን በመፍጠር ፈስ እንዲፈጠር ያደርጋሉ። የተመገብነው ምግብ በመጀመሪያ በትንሹ አንጀታችን ውስጥ ይፈጫል። እናም የተፈጨው ምግብ ወደ ደም ውስጥ በመግባት ወደ ተለያዩ የሰውነት ክፍል ይዘዋወራል። ከዚህ በትንሹ አንጀታችን ውስጥ የተረፈ ሙሉ ለሙሉ ያልተፈጩ ምግቦች ወደ ትልቁ አንጀት ይገባሉ። በተለይ እንደ ፋይበር፣ የካርቦሃይድሬት ምግቦች፣ ስኳሮች ያሉ የምግብ አይነቶች ትንሹ አንጀት ውስጥ ሙሉ ለሙሉ አይፈጩም። እነዚህ ያልተፈጩ የምግብ ትርፍራፊዎች ወደ ትልቁ አንጀት ይገባሉ። በዚህ በትልቁ አንጀት ውስጥ በቢሊዮኖች የሚቆጠሩ ባክቴሪያዎች ይኖራሉ። እነዚህ ባክቴሪያዎች ከትንሹ አንጀት አልፈው ወደ ትልቁ አንጀት የገቡትን እንደ ፋይበር፣ እንደ ካርቦሃይድሬት ያሉ ተራፊ ምግቦችን በሚመገቡበት ጊዜ ፈርመንቴሽን ወይም የውህዶች መፍላት ሂደት ይከሰታል። ይህ የፈርመንቴሽን ሂደት ጋዞች እንዲፈጠሩ ያደርጋል። ከነዚህም ጋዞች ውስጥ ሃይድሮጅን፣ ካርቦን ዳይኦክሳይድ እንዲሁም በአንዳንድ ሰዎች ላይ ሚቴን የመሳሰሉ ጋዞች ይፈጠራሉ። እነዚህ የተፈጠሩት ጋዞች በተለያየ መልኩ ወደ ደም ውስጥ ሊገቡ ይችላሉ። ወደ ደም ያልገቡት ጋዞች በፈስ አማካኝነት
ከሰውነታችን ይወጣሉ። ሶስተኛው ፈስ የሚፈጠርበት መንገድ በጨጓራ ውስጥ በሚደረግ የምግብ መፈጨት አማካኝነት ነው። ለምሳሌ ምግብ ጨጓራ ውስጥ ገብቶ በሚፈጭበት ጊዜ አነስተኛ መጠን ያለው ጋዝ ሊፈጠር ይችላል። በተለይ በጨጓራ ውስጥ ያለው አሲድ ከምግቦች ጋር በሚገናኝበት ሰዓት ካርቦን ዳይኦክሳይድ ሊመረት ይችላል። ይህ ካርቦን ዳይኦክሳይድ ብዙ ጊዜ ወደ ላይ በመተንፈስ የሚወጣ የጋዝ አይነት ነው። ቅድም በዚህ ቪዲዮ መግቢያ ላይ እንደገለጽነው አንድ አዋቂ ጤነኛ ሰው በቀን ውስጥ በአማካይ ከ10 እስከ 20 ጊዜ ይፈሳል። ይህ አማካይ ውጤት አንድ ጤነኛ አዋቂ የሆነ ሰው ያጋጥመዋል ተብሎ የሚታሰብ ብዛት ነው። ይህ መጠን ከፍ ሊልም ሊያንስም ይችላል። በዚህ ጊዜ በቀጥታ ከጤና ችግር ጋር ላይገናኝ ይችላል። ነገር ግን መጠኑ በከፍተኛ ሁኔታ ከጨመረ እንዲሁም ከሌሎች ምልክቶች ጋር አብሮ የሚከሰት ከሆነ የጤና ችግሮች መኖራቸውን ሊያመላክት ይችላል። ነገር ግን አንዳንድ ጊዜ የምንመገባቸው የምግብ አይነቶች በቀን ውስጥ በአማካይ ከተቀመጠው ልኬት በላይ የፈስ ድግግሞሹ እንዲበዛ ምክንያት ሊሆኑ ይችላሉ። በቀን ውስጥ ከመጠን ያለፈ ፈስ እንዲከሰት የሚያደርጉ ምክንያቶችን ስንመለከት የመጀመሪያው የአመጋገብ ለውጥ እንዲሁም አንዳንድ ምግቦች የሚፈጥሩት በመጠን ከፍ ያለ የፈስ ልቀት ነው። በተለይ በፋይበር የበለጸጉ ምግቦች በትልቁ አንጀት ውስጥ ከሚገኙት እነዚህ ብዛት ያላቸው ባክቴሪያዎች ሲገናኙ ከፍተኛ የሆነ የጋዝ መፈጠርን ያስከትላሉ። ከእንደነዚህ አይነት ምግቦች መካከል ከጥራጥሬዎች ውስጥ ባቄላ፣ ምስር፣ አተር የመሳሰሉ ጥራጥሬዎች ከፍተኛ የሆነ ጋዝ እንዲፈጠር ያደርጋሉ። ከአትክልቶች ውስጥ ጎመን፣ ሽንኩርት፣ አበባ ጎመን፣ ብሮኮሊ፣ ነጭ ሽንኩርት የመሳሰሉት ከመጠን በላይ ፈስ እንዲፈጠር የሚያደርጉ የአትክልት ዘሮች ናቸው። ከፍራፍሬዎች ውስጥ እንደ ፖም ያሉት እንዲሁም ማኒቶል፣ ሶርቢቶል የመሳሰሉ ሰው ሰራሽ ጣፋጭ ውህዶች ከመጠን በላይ የፈስ ልቀት እንዲፈጠር የሚያደርጉ ናቸው። ከዚህ በተጨማሪ የተለያዩ አይነት የወተት ተዋጽኦች ከመጠን በላይ ጋዝ እንዲፈጠር የሚያደርጉ ናቸው። እነዚህ አሁን የጠቀስናቸው የምግብ አይነቶች በትንሹ አንጀት ውስጥ ሙሉ ለሙሉ መፈጨት ስለማይችሉ ወደ ትልቁ አንጀት ውስጥ ይገባሉ። በዛን ጊዜ ትልቁ አንጀት ውስጥ የሚገኙ ባክቴሪያዎች እነዚህን የተረፉና ያልተፈጩ የምግብ ትራፊዎችን በሚመገቡበት ጊዜ ከፍተኛ የሆነ ፈርመንቴሽን ይፈጠራል። በዚህም ጊዜ መጠኑ በዛ ያለ የጋዝ መመረትን ያጋጥማል። በዚህም ብዛት ያለው የጋዝ መመረት አማካኝነት ከቀን ውስጥ ከተቀመጠው አማካይ የፈስ ልቀት ልኬት በላይ እንዲፈጠር ምክንያት ይሆናል። በተለይ በእንደነዚህ አይነት የምግብ አይነቶች የሚከሰት ከመጠን ያለፈ የፈስ ልቀትን እምብዛም ከጤና ችግሮች ጋር ግንኙነት የለውም። ይህንን የፈስ መብዛትም ለመቀነስ እንዲሁም ለመቆጣጠር ከላይ ጠቀስናቸውን የምግብ አይነቶችን አለማዘውተር ያስፈልጋል። ሁለተኛው በአንጀት ህመም አማካኝነት የሚከሰት ከመጠን በላይ ድግግሞሽ ያለው የፈስ ልቀት ነው። ለምሳሌ እንደ ኢሪቴብል ባውል ሲንድሮም አይነት የአንጀት ህመሞች ከመጠን በላይ የፈስ ልቀትን ያስከትላሉ። ከነዚህ በተጨማሪም የሚያስከትለው የሆድ ህመም፣ የሆድ መነፋት፣ የአንጀት እንቅስቃሴ ለውጦች የሚያስከትል የአንጀት ህመም ነው። ሌላኛው የአንጀት ህመም ስሞል ኢንተስታይናል ባክቴሪያል ኦቨርግሮዝ ነው። ይህ ችግር በትንሹ የአንጀት ክፍል ውስጥ የሚከሰት ሲሆን በትንሽ አንጀት ውስጥ ከመጠን በላይ የባክቴሪያዎች ማደግ ያልተለመደ የሆድ መነፋት እንዲሁም በመጠን ብዙ የፈስ ልቀትን ያስከትላል። ሌላኛው በአንጀት ውስጥ የሚከሰት ህመም ኮንስቲፔሽን ወይም የሆድ ድርቀት ነው። ይህ የሆድ ድርቀት ከፍተኛ ለሆነ ተደጋጋሚ የፈስ ልቀት መንስኤ ነው። በተለይ ሰገራ በአንጀት ውስጥ ለረጅም ጊዜ በሚቆይበት ሰዓት የመፍላት ሂደት ይጨምራል። በዚህም ምክንያት ከመጠን ያለፈ ድግግሞሹ የበዛ የፈስ ልቀትን ያስከትላል። ሶስተኛው በቀን ውስጥ ከመጠን ያለፈ የፈስ ልቀት እንዲከሰት የሚያደርገው የአኗኗር ዘይቤያችን ነው። ለምሳሌ ምግብ በምንመገብበት ጊዜ በፍጥነት መመገብ በቀን ውስጥ ከፍተኛ የሆነ የፈስ ልቀት እንዲኖር ምክንያት ይሆናል። ከዚህ በተጨማሪ በምንመገብበት ጊዜ በደንብ አለማኘክ በተመሳሳይ በቀን ውስጥ ከመጠን ያለፈ የፈስ ልቀትን ያስከትላል። ከነዚህ በተጨማሪ ማስቲካ ማኘክ ተጨማሪ አየር ወደ ሆዳችን እንዲገባ ምክንያት ይሆናል። ሌላኛው ካርቦናዊ መጠጦችን በብዛት መጠጣት የሚያመጣው የጋዝ መብዛት ነው። ለስላሳ መጠጦች እንዲሁም ማልት የሆኑ መጠጦች በውስጣቸው ብዛት ያለው የጋዝ ክምችት ስላላቸው በቀን ውስጥ ከመጠን የበዛ የፈስ ልቀት ያስከትላሉ። ሌሎች ከመጠን ያለፈ የፈስ ልቀት የሚያስከትሉ ምክንያቶች ያሉ ሲሆን ከነዚህም ውስጥ አንዳንድ የምንወስዳቸው መድኃኒቶች እንዲሁም ከመጠን ያለፈ ስትረስ ወይም ጭንቀት። ከዚህ በተጨማሪ የእድሜ መጨመር የምግብ መፈጨት ሂደትን የሚቀንስ ስለሆነ በቀን ውስጥ ከመጠን ያለፈ የፈስ ልቀት እንዲከሰት ምክንያቶች ናቸው። እነዚህ አሁን የጠቀስናቸው ዋና ዋና ምክንያቶች አንዳንዱ የአኗኗር ዘይቤያችን በመቀየር ለውጥ ማግኘት የምንችል ሲሆኑ አንዳንዶቹ የሕክምና ክትትል የሚፈልጉም አሉ። ስለዚህ ተገቢውን የጤና ምርመራ እንዲሁም የጤና ባለሙያ ድጋፍ አስፈላጊ ነው። ይህ ቪዲዮ እየጠቀሙት እንደሆነ ተስፋ አደርጋለሁ። ይህንን ቪዲዮ ላይክ በማድረግ ያበረታቱን። እርሶም ከፈስ ድግግሞሽ እንዲሁም ከሆድ መጮ ጋር ያጋጠሙትን ችግር በኮሜንት መስጫ ሳጥን ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ ጤና ነክ ቪዲዮ ስንለቅ ወዲያውኑ እንዲደርሶት የደወል ምልክቷን ይጫኑ።
ከዚህ በመቀጠል ከወትሮ በተለየ መልኩ ሽታ ያለው ፈስ ለምን እንደሚያጋጥም እንመልከት። በዋነኝነት ሽታ ያለው ፈስ እንዲፈጠር ምክንያት የሚሆነው በሰልፈር የበለጸጉ የምግብ አይነቶችን በምንመገብበት ጊዜ ጠንካራ ሽታ ያለው ፈስ እንዲፈጠር መንስኤ ይሆናሉ። ለምሳሌ በሰልፈር ማዕድን ከበለጸጉ የምግብ አይነቶች ውስጥ እንቁላል፣ ስጋ፣ ወተትና የወተት ተዋጽኦች፣ ጎመን፣ አበባ ጎመን፣ ሽንኩርትና ነጭ ሽንኩርት የመሳሰሉት የምግብ አይነቶች በሰልፈር ማዕድን የበለጸጉ ስለሆኑ ጠንካራ ሽታ ያለው ፈስ እንዲፈጠር ምክንያት ይሆናሉ። እንደነዚህ አይነት ያሉ የምግብ አይነቶች በትንሹ አንጀት ውስጥ ተፈጭተው ስለማያልቁ ወደ ትልቁ አንጀት ይተላለፋሉ። በትልቁ አንጀት ውስጥ በቢሊዮኖች የሚቆጠሩ ባክቴሪያዎች የሚገኙ ሲሆን እነዚህ በሰልፈር ማዕድን የበለጸጉ ምግቦች ባክቴሪያዎቹ በሚመገቧቸው ጊዜ ጠንካራ ሽታ ያለው ፈስ እንዲፈጠር ምክንያት ይሆናል። እነዚህ የአንጀት ባክቴሪያዎች ከሰው ስለሚለያዩ የፈሱም ጥንካሬና ሽታም ይለያያል። ከዚህ በተጨማሪ ጠንካራ የፈስ ሽታ እንዲኖር የሚያደርገው የምግብ መፈጨት ፍጥነት በጣም ዝቅተኛ በሚሆንበት ጊዜ ነው። በተለይ ምግብ በአንጀት ውስጥ ረዘም ላለ ጊዜ በሚቆይበት ጊዜ ባክቴሪያዎች ፈርሜንቴሽን ወይም የመፍላት ሂደት እንዲጀምር ያደርጋሉ። ይህ ፈርሜንቴሽን ሂደት የበለጠ የሰልፈር ውህዶች እንዲፈጠሩ ሊያደርግ ይችላል። በዚህ ምክንያት ጠንካራ ሽታ ያለው ፈስ እንዲፈጠር ምክንያት ይሆናል። ከዚህ ጋር በተያያዘ የሆድ ድርቀት ይህንን ሁኔታ በማባባስ ጠንካራ ሽታ ያለው ፈስ እንዲፈጠር ያደርጋል። በአጠቃላይ ሽታ ያለው ፈስ የተለመደ ቢሆንም አንዳንድ ጊዜ ጠንካራ ሽታ ያለው ፈስ ከሌሎች የጤና ምልክቶች ጋር አብሮ የሚከሰት ከሆነ የጤና ምርመራ ማድረግ አስፈላጊ ነው። ከዚህ በመቀጠል ስለ ኃይለኛ የሆድ መጮህ ዝርዝር ሐሳቦችን እንመለከታለን። ኃይለኛ የሆድ መጮህ በሆድ አካባቢ የሞላ የተወጠረ ወይም ያበጠ ስሜት መሰማት ነው። ይህ የሆድ መወጠር ስሜት ከሆዳችን የጋዝ ወይም የፈስ የመውጣት ስሜት፣ የሆድ ህመም፣ ምቾት የማጣት የመሳሰሉትን ስሜቶች እንዲከሰት የሚያደርግ ነው። አንዳንድ ጊዜያቶች ላይ ይህ ከፍተኛ የሆድ መጮህ ከፈስ ድምጽ ጋር ሊመሳሰላል። ምንም አይነት የፈስ ልቀት ሳይኖር ከፍተኛ የሆድ መጮህ ብቻውን ድምጹ ጎልቶ ሊሰማ ይችላል። በተለይ ይህን ስሜት ከባድ የሚያደርገው መቆጣጠር አለመቻል ነው። ይህ ስሜት አይሎ ድምጹ በሚሰማበት ጊዜ ማንኛውም ሰው ድምጹን መቀነስ፣ ሌሎችም ሰዎች እንዳይሰሙት ማድረግ አዳጋች ነው። እንደውም ድምጹን ሌሎች ሰዎች እንዳይሰሙት የምንሞክረው ሙከራ ሳይሳካ ቀርቶ ሌሎች ሰዎች በደንብ እስኪሰሙ ድረስ ሊጮህ ይችላል። የሆድ በከፍተኛ ሁኔታ መጮህ የተለያዩ ምክንያቶች ያሉት ሲሆን በጣም የተለመዱትን መንስኤዎችን እንመለከታለን። የመጀመሪያው የምግብ መፈጨት ችግሮች ናቸው። በዚህ ውስጥ በተለይ የግሉተን ክምችት ያለባቸው የምግብ አይነቶች መመገብ ለከፍተኛ የሆድ መጮህ ያጋልጣል። ግሉተን የሚባለው የፕሮቲን አይነት ሲሆን በብዛት በስንዴ፣ ገብስ እና አጃ የመሳሰሉ የጥራጥሬ ዘሮች ውስጥ የሚገኝ ንጥረ ነገር ነው። ይህ ንጥረ ነገር በባህሪው የሆድ መጮህ የሚያስከትል ሲሆን ሰውነታችን ለዚህ ግሉተን ለሚባለው ንጥረ ነገር ተገቢው ምላሽ የሚሰጥ ሲሆን አንዳንድ ጊዜ ግን በተለይ ሴሊያክ ዲዚዝ ሊፈጠር ይችላል። ይህ ሴሊያክ ዲዚዝ ሰውነታችን ለግሉተን ንጥረ ነገር የሚመልሰው ከባድ የሆነ የአለርጂ ምላሽ ነው። ይህ ግሉተን ያለመቀበል የሴሊያክ ዲዚዝ ከፍተኛ ለሆድ መጮህ መነፋት ስሜት ያጋልጣል። ስለዚህ ይህ ግሉተን በብዛት የሚገኝባቸውን እንደ ስንዴ፣ ገብስና አጃ የመሳሰሉትን የምግብ አይነቶች መቀነስ ከሆድ መጮህ ችግር ይታደገናል። ሁለተኛው የአመጋገብ ልማዶች ናቸው። በተለይ በፍጥነት መመገብ አየር ወደ ሆዳችን በብዛት እንዲገባ የሚያደርግ ልማድ ነው። አየር ወደ ሆዳችን በሚገባበት ጊዜ ሆድ እንዲነፋ እንዲሁም በከፍተኛ ሁኔታ እንዲጮህ ያደርጋል። ከዚህ ጋር በተያያዘ ሌላኛው ለሆድ መጮህ የሚያጋልጠው ምግብን በደንብ አኝኮ አለማዋጥ ነው። ይህ ምግብን በደንብ አኝኮ ያለማዋጥ ልማድ በጥርስ ውስጥ መፈጨት፣ መድቀቅ ያለበትን ያክል ሳይታኘክ መዋጥ ጨጓራ ላይ ስራ ማብዛት ያስከትላል። በዚህም የበላነው ምግብ በአግባቡ ሳይፈጭ ወደ አንጀት እንዲላክ ይሆናል። በዚህም ምክንያት ሆድ እንዲነፋ እንዲሁም በከፍተኛ ሁኔታ እንዲጮህ ያደርጋል። ከዚህ በተጨማሪ ለከፍተኛ ሆድ መነፋትና መጮህ ችግር የሚያጋልጠው እየተመገቡ ማውራት ነው። ይህ እየተመገቡ የማውራት ልማድ አየር ከምንመገበው ምግብ ጋር በብዛት ወደ ሆዳችን እንዲገባ የሚያደርግ ልማድ ነው። ሰውነታችንም ይህን በብዛት የገባውን አየር ለማስወገድ ሲል ሆድ እንዲወጠር፣ እንዲጮህ ምክንያት ሊሆን ይችላል። ከነዚህ በተጨማሪ የተለያዩ የውስጥ ደዌ ህመሞች ለዚህ በከፍተኛ ሁኔታ ለሆድ መወጠርና መጮህ መንስኤዎች ይሆናሉ። ከነዚህም ውስጥ የመጀመሪያው የሆድ ውስጥ ፈሳሽ ክምችት መኖር የሚያስከትለው ከፍተኛ የሆድ መጮህ ነው። ይህ የሆድ ውስጥ ፈሳሽ ክምችት እንዲኖር የሚያደርጉት የጉበት በሽታ፣ የልብ ድካም እንዲሁም የካንሰር ህመሞች የሆድ ውስጥ ፈሳሽ ክምችት እንዲኖር የሚያደርጉ ናቸው። ከዚህ በተጨማሪ የማህፀን እጢ፣ የልብ ድካም፣ የወር አበባ ዑደት፣ እርግዝና የመሳሰሉት ምክንያቶች የሆድ መወጠርና ሆድ በከፍተኛ ሁኔታ እንዲጮህ የሚያደርጉ መንስኤዎች ናቸው። የሆድ በከፍተኛ የመጮህ ችግር ሁሉም የህብረተሰብ ክፍሎች ላይ የሚከሰት ሲሆን ከሌሎች ምልክቶች ጋር የማይያያዝ ከሆነ በራሱ ሊሻሻል ይችላል። ነገር ግን የሚከተሉትን ምልክቶች ካጋጠሙት የህክምና ባለሙያ ማማከር የግድ ይላል። ከነዚህ ምልክቶች ውስጥ ከባድ የሆድ ህመም፣
ትውከት፣ ተቅማጥ፣ የክብደት መቀነስ፣ ድካም ወይም የምግብ ፍላጎት ማጣት፣ የትንፋሽ ማጠር የመሳሰሉት ምልክቶች ከከፍተኛ የሆድ መጮህ ጋር የሚከሰቱ ከሆነ የሕክምና ክትትል ማድረግ አስፈላጊ ነው። ለዛሬ ከፈስ ችግሮች እንዲሁም ከሆድ መጮህ ጋር የተያያዙ መረጃዎችን እዚህ ላይ እንቋጫለን። በዚህ ቪዲዮ ብዙ ጠቃሚ መረጃዎችን እንዳገኙ ተስፋ አድርጋለሁ። ይህ ቪዲዮ ከጠቀሞት የላይክ ምልክቷን በመጫን ድጋፎን ይግለጹልን። ከእነዚህ ህመሞች ጋር ያሉትን ልምድ በኮሜንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ ጠቃሚ ጤና ነክ ቪዲዮዎች ስንለቅ ወዲያውኑ እንዲደርሶት የደወል ምልክቷን ይጫኑ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።